Previously on the እኔ ብዙ ጊዜ ስለሆነ ቃለ መለኮት አስተጋቢ ነው ጸልዩላት እናንተ ያማን አቦናና ከኛ ጋር መተፈታ ጀለስ ኳሱ ታችን ያለው እታች እንጂ እታችን ያለው ኳሱ እኮ እንሰራለ እዚህ ጋር ታች ምን አባ ካገባ ወንድሜ ማን አባ ከሲ ገልቼ ኢላይ ኢታች ኳሱ ነኝ ማራጤ አናቱ ይላል ማራጤን ይላል ኳስ ላይ ሌላ ነገር ላይ የኔ ነው የላይኛውን ኳስ የታችኛውን ኳስ መሪጬ ማየትም ፍላጎቲ ኮቲ ማሚቀኛ ታታ ወንድሜ የሚቀኛ ሰፈር ልጅ ማጣልቃ ገብነቲ አከና አርጊ ሲፍታስ ባለቀ ደቂቃ ጭማሬ ረቲ ገልቴ ኢናጨማላውጤ ወንድሜ ደሞ ማል ጀዳ ጀለስ ጀዳ ጀለዱቲ አቲ ጀለሲ ማሊቲ አቲ ሁለተኛ እንደዚህ አይነት ስራ እንዳትሰራ አንተ ስነ ስርዓት ከጠበቂ ወላጫ አንተ ተነስተህ ከህዝቡ 6,000 ብር ወሰድክና ወሰድክ ምን ወሰድኩ 6,000 ብር ማስረጃ አለ አይደል ስንት ወሰድክ 6,000 ከስንት ሰው ወደ 425 ነው የሚለው ስንት ሆነ አንድ ላይ 2 ሚሊዮን ከምናምን ስንቱ ተሰበሰበ ስንት ተሰበሰበ እንዴ ስንት ከአንድ ሰው ስንት ነው ያገኘው 6,000 ብር በወር 500 ብር በአመት 6,000 ብር ቆጥቧል አንድ ሰው አገኘው እሺ 6,000 በእነርሱ ኬስ ላይ ሆኖ ምን ይሰራል እስኪ ንገረኝ እኔ በንግድ ነው የተቀበልኩት በቸርች አይደለም በኬሳቸው ምን ይሰራል ንገረኝ እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራውበት ይጠቅማቸዋል እንዴ እያልኩ ያለው ምንድነው ከቅድም 6,000 ብር ባንተ ኬስ ከሚሆን እኔ ጋር ቢገባ ይሻላል እያልኩ ነው ያለው ስራ ይሰራል ያ 6,000 ሰርቄ አይደለም የተቀበልኩት በሰው ስምምነት ነው እንዴ 6,000 እኔ ጋር ሲመጣ ስራ የሚሰራ እኮ ይኸውል 6,000 ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ እነርሱ ጋር ሲቀመጥ እኮ 6,000 ነው የሚሳ ነው በቃ እንዴ አንተ እኮ ሚሳ በልተህ እኮ የምትከፍለው ነው 6,000 ብር አይነ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ ባንስ ብድርና ቆጥዋ ብሎ ቆጥበዋል ሰዎቹ ይተርፍላቸዋል 6,000 መመለስ እኮ ለኔ ሀገር ለሞተችባቸው የህሊና ጸሎት እናድርግ የምትመለከቱት መልእክት ለቴዲ አፍሮ ዳስጣን ለተሰኘ ሙዚቃ የተሰጠ ምላሽ ነው እየተባለ ነው የሚገኘው። አርቲስት ቴዎድሮስ ካሳሁን ከ2 ሳምንታት በፊት ኢቶሪካ የተሰኘ አልበም ለአድማጭ ማድረሱም ይታወቃል። ይህ አልበም በዓለም አቀፍ ደረጃ ተወዳጅነትን ያተረፈ አልበም ሲሆን እስካሁንም እየተደመጠ ነው የሚገኘው። እዚህም አልበም አርቲስት ገላና ጋሮምሳ እና ዮሳን ጌታሁን የመልስ ምት ሙዚቃ ሰርተው ለአድማጭ ማድረሳቸውም አነጋጋሪ ሆኖ ሰንብቷል። ይህ የሰማችሁት መልእክት ለቴዲ አፍሮ ዳስጣን ለተሰኘው ሙዚቃ ድጋሚ የተሰጠ ምላሽና ፌዝ እንደሆነ እየተገለጸ ነው የሚገኘው። ይህም ዮሳን ጌታሁን በኮንሰርት ወይም በመድረክ ላይ ባስተላለፈው መልእክት ሙዚቃ ከመጀመራችን በፊት ሀገር ለሞተባቸው የህሊና ጸሎት እናድርግላቸው በማለት ማፌዙም ተነግሯል። እናንተስ በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ኢየሱስ ጌታ ማነው ከጠባቂ በሌላ በማንም የለም ኢየሱስ ብቻውን ጌታ ስጣል ብሎ ቴዲ አፍሮ ሙዚቃ አውጥቷል። አንጥልም ለምንድን ነው የምንጥለው እንዴ? እሱ ሰውየው ነው እኮ ያለው ቴዲ አፍሮ ነው። ሰውየው አንተ ተቀብለሃል? አዎ ለምን ሙዚቃ ነው ሙዚቃ ምንድን ነው? ለሰርግ ነው አደጋ ነው አይደለም እንዴ? እንዴት አንድ ዳር ለሰርግ ለድግስ ለልደት ስለዚህ ምን ይጣል አለየም
የህዝቡን ጩኸት ነው የጮኩት እያለ ነው ቴዲ አፍሮ። ምን ሆነ? እየተራበ ቤቱ እየፈረሰ ነው። እየተራበ አንድ እንጀራ እንካ ብለዋል ቴዲ አላለኝም። በቃ ቻው። እና ተወረድኩ። ውጪ